የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ የተሰጠ ወቅታዊ መግለጫ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ሀገራችን ያለችበትን ውስብስብ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ችግሮች ለመፍታት የሚያስችለን ብቸኛው አማራጭ ሰላማዊና ዲሞክራሲያዊ ትግል መሆኑን በጽኑ ያምናል። ይህ የፓርቲያችን ጽኑ አቋም በአጋጣሚ የመጣ ሳይሆን እንደ ፖለቲካ ፓርቲ ከተመሰረተበት ከ1987 ዓ.ም ጀምሮ የተከተለው ስልታዊ የትግል መስመሩ ነው። የሶዴፓ የኢትዮጵያን ሕዝብ የፖለቲካ ጥያቄዎች በሰላማዊና ፖለቲካዊ መንገድ መመለስ እንደሚቻል በመረዳት በሶስት አስርት ዓመታት ውስጥ በበርካታ ውጣ ውረዶች ውስጥ አልፎ የሰላማዊ ትግልን ባህል ለመገንባት የዲሞክራሲ ምህዳሩን ለማስፋት እና የዜጎችን ሰብአዊ መብት ለማስከበር በጽናት የቆመ የፖለቲካ ድርጅት ነው። የዲሞክራሲ ምህዳሩ በእጅጉ መጥበቡ የሰላም እና ጸጥታ ሁኔታዎች ያለመረጋገጥ ሰላማዊ ነፃና ዲሞክራሲያዊ ምርጫን ለማካሄድ አዳጋች ቢያደርግም የሶዴፓ ጠባቡን መስኮት ተጠቅሞ በሰባተኛው ሀገር አቀፍ ምርጫ ላይ በመሳተፍ ለኢትዮጵያ ሕዝብ አማራጭ ሆኖ ለመቅረብ ሰፊ ዝግጅት ሲያደርግ መቆየቱ ይታወቃል። ይሁን እንጂ የኢትዮጵያ ብሔራዊ ምርጫ ቦርድ በፓርቲያችን የውስጥ ጉዳይ ላይ በወሰደው ግልጽ ጣልቃ ገብነትና መድሎ ገለልተኛነቱን ጥያቄ ውስጥ ባስገባ መልኩ አዋጅ ቁጥር 1162/2011 እና ራሱ ያጸደቀውን የፓርቲውን የመተዳደሪያ ደንብ በመጣስ በራሱ መንገድ የፓርቲውን የውስጥ ውሳኔዎች የመሻርና የራሱን ፍላጎት የመጫን ስራዎችን ከመተግበርም አልፎ ለፓርቲው እጩዎችን መርጦ እስከ ማቅረብ የሄደበት ኢፍትሐዊነት በድምፅና በጽሁፍ ማስረጃ የተደገፈ እውነት ነው። ይህ ቦርዱ ለፓርቲው መርጦ ያቀረበው የእጩዎች ዝርዝር መካተት ወይም አለመካተት የሶዴፓ በሰባተኛው ጠቅላላ ምርጫ እንዲወዳደሩ ላስመዘገባቸው 309 እጩዎች እንደ ቅድመ ሁኔታ ተቀምጦ ነበር። ስለሆነም ፓርቲው በሰባተኛው ጠቅላላ ምርጫ መሳተፍ የሚችለው በቦርዱ በጎ ፈቃድ ብቻ እንደሆነ ያንጸባረቀው የቦርዱ አካሄድ እጅግ አሳሳቢና ሰፊ ምህዳር ያለው በመሆኑ በፓርቲያችን በኩል ትኩረት ተሰጥቶ በርካታ ውይይቶችና በሽምግልና የመፍታት ጥረቶች የተደረጉ ቢሆንም ታቅዶ የተዘጋጀ ወጥመድ ስለነበር መፍትሄ ላይ መድረስ አልተቻለም። ከዚያ ሂደት በኋላ ጉዳዩ ወደ ፍርድ ቤት ሄዶ በየደረጃው በነበረን ክርክር አዳዲስ የምርጫ ቦርድ ችሎቶች እንዲዋቀሩና ጉዳያችን በልዩነት እንዲታይ ሆኗል። ማለትም እስከዛሬ የምርጫ ቦርድ ችሎት የተዋቀረው በፌደራል ከፍተኛ ፍርድ ቤት ደረጃ ላይ ብቻ እንደነበር የሚታወስ ሲሆን ቀጥሎ የሚቀርብ የይግባኝ አቤቱታ በይግባኝ ሰሚ መደበኛ ፍርድ ቤቶች ይስተናገድ ነበር። በሶዴፓ የክስ ሂደት ግን በመደበኛ ፍርድ ቤት ችሎት የተወሰኑ ውሳኔዎች ጭምር እየተሻሩ በፌደራል ጠቅላይ ፍርድ ቤት የምርጫ ቦርድ ችሎት እንዲሁም በሰበር ፍርድ ቤት ጭምር የምርጫ ቦርድ ችሎት እንዲዋቀር የመደረጉ ምክንያት ወይም አሰራሩ ግልጽ አልነበረም። ችሎቶቹ የተዋቀሩበት ሕግ፣ ደንብና መመሪያ ስለማይታወቅ በዳኝነቱ ገለልተኛነትና ተአማኒነት ላይ ጥያቄ ፈጥሯል። የሰባተኛው ሀገራዊ ምርጫ ሂደት የዲሞክራሲ ተቋማት ገለልተኛነትን ጥያቄ ውስጥ ባገባበት በአስቸጋሪ ሁኔታ ውስጥ መቀርቀሩ እንደ ሀገር ለሕዝብ ድምፅ ክብር ኖሮ ነው ቀጥተኛ የህዝብ ተሳትፎን ለማመቻቸት አለመቻላችን አገራችን ያለችበትን ፈተና በግልጽ የሚያሳይ ሆኗል። ከፍትህ አደባባይ መፍትሄ መታጣት፣ የፍትህ መጓደልና የገለልተኛነት መሪህ መጣስ፣ የሂደቱ ተአማኒነት እንኳን መረጋገጥ አለመቻል የፓርቲያችን ህልውናን ብቻ ሳይሆን አገሪቱ የጀመረችውን የዲሞክራሲ ግንባታ ሂደት በእጅጉ የሚፈታተን መሆኑን እንረዳለን። አንደኛ፣ የእጩዎች ምዝገባ በየምርጫ ክልሎቹ እንደሚከናወን አዋጅ ቁጥር 1162/2011 አንቀጽ 30 ላይ ይደነግጋል። ይህ አዋጅ ባልተሻሻለበትና ወይም ባልተሻረበት ሁኔታ ምዝገባው በማዕከል መካሄዱ የአዋጁን ድንጋጌ የጣሰ አፈጻጸም ነውና ሊታረም ይገባል። ምዝገባ ስንል የእጩዎች ምዝገባ ማለት ነው። በውጤቱም ህዝቡን አማራጮችን አሳጥቷል። ምክንያቱም በርካታ እጩዎች ከገጠር እንደመሆናቸው ሳይመዘገቡ እንዲቀሩ ሆኗል።
የህብረተሰቡን የፖለቲካ ውክልና ቀምቷል። በስም እንኳን የማያውቋቸውና ከክልሉ ጋር ምንም ትስስር የሌላቸው የብሔር ፓርቲዎች እንዲሁም በብልጽግና ፓርቲ የፓርላማ ወንበር በችሮታ የተሰጣቸው ፓርቲዎች የምርጫ ክልሎቹን እንዲከፋፈሉ ተደርጓል። በዚህ ህዝቡን ከምንም ባልቆጠረ የይስሙላ ምርጫ ህዝባችን መብቱን፣ ነፃ ፈቃዱንና አማራጩን ተነጥቋል። ሁለተኛ፣ ፓርቲዎች ያቀረቡትን እጩዎች የመመዝገብ ኃላፊነት በምርጫ አዋጅ ቁጥር 1162/2011 አንቀጽ 14 1 ለ መሰረት የምርጫ ቦርድ ወይም በምርጫ ቦርዱ ሰራተኞች የሚከናወን ሆኖ ሳለ ቦርዱ በፈጠራ ያበለጸገውን የኤሌክትሮኒክስ የምዝገባ ሲስተም ተጠቅሞ አገሪቱ ያለችበትን የቴክኖሎጂ እድገትና ተደራሽነቱን ባላገናዘበ መልኩ ፓርቲዎችን በስርዓታዊ ማነቆ መቆጣጠር በሚያስችለው መንገድ ለእያንዳንዱ ፓርቲ ሲስተም አድሚን በመፍጠር ለሚስተጓጎለው ምዝገባ ተጠያቂነቱን የፓርቲው ባስመሰለ አካሄድና ቀድሞውኑም ቦርዱ ገለልተኛ ባልሆነበት አሰምራለሁ፣ ቀድሞውኑ ቦርዱ ገለልተኛ ባልሆነበት ሲስተማቲካሊ አብዛኛውን የተቃዋሚ ፓርቲዎች ባለመመዝገብ ከምርጫ ውጪ እንዲሆኑ አድርጓል። ሶስተኛ፣ ከላይ የተመለከተውን የምርጫ ቦርዱን የፈጠራ ሂደት አልፈው የተመዘገቡትንና ቦርዱን ትክክለኛነቱን አረጋግጦ ለሕዝብ ይፋ ያደረጋቸውን 309 የፓርቲውን እጩዎች ሚያዝያ 6 ቀን 2018 ዓ.ም ፍርድ ቤት የሰጠውን ውሳኔ ምክንያት በማድረግ ከምርጫ ውጭ አድርጌያለሁ ማለቱ የሕግ ጥሰት አለው። በምርጫ ሂደት የሚነሱ አቤቱታዎችና ክርክሮችን በተመለከተ በተጠሪው ቦርድ በተሰጠው ውሳኔ ላይ የፌደራል ከፍተኛ ፍርድ ቤት የቀረበለትን የይግባኝ ቅሬታ እንጂ ይህ በሌለበት ቀጥታ ክስ ቀርቦ በመጀመሪያ ደረጃ የዳኝነት ስልጣን ጉዳዩን ተመልክቶ የመወሰኑና ይግባኝ ሰሚው ፍርድ ቤት ይህንኑ የከፍተኛውን ፍርድ ቤት ውሳኔ ተቀብሎ ማጽናቱ በአዋጅ ቁጥር 1162/2011 አንቀጽ 153 መሰረት የከፍተኛ ፍርድ ቤት የዳኝነት ስልጣን አይደለም። በመሆኑም ይህንኑ የከፍተኛ ፍርድ ቤት ውሳኔ ተቀብሎ የማጽናቱን አግባብነት ከኢትዮጵያ የምርጫ አዋጅ ቁጥር 1162/2011 አንጻር ለመመርመር ሰበር አጣሪ ችሎት በፌደራል ፍርድ ቤቶች አዋጅ ቁጥር 1234/2013 አንቀጽ 2 ንዑስ አንቀጽ 4 ሀ አንቀጽ 28 ንዑስ አንቀጽ 1 እና በፌደራል ጠቅላይ ፍርድ ቤት የሰበር ስነ ስርዓት መመሪያ ቁጥር 17/2015 አንቀጽ 6 ንዑስ አንቀጽ 1 መሰረት የስር ፍርድ ቤቶች ውሳኔ በሰበር ሊታይ ይገባል በማለት ለሰበር ችሎት 5 ዳኞች መርጦ እንደነበር ይታወቃል። ሆኖም ግን ለፓርቲው ግልጽ ባልሆነ መንገድ ሰበር ችሎቱ በግንቦት 10፣ 11 እና 12 በ6 ዳኞች ጉዳዩን እየመረመረና እያከራከረን ከቆየ በኋላ ፍትህን የማስፈን ጉዳይ ሳይሆን የጊዜ እጥረቱንና ሌሎች ቴክኒካልና ፋይናንሻል ችግሮችን ሲያስረዳን ቆይቶ በ5 ዳኞች ፊርማ ቀኖቹን ወደኋላ አጠንጥኖ በ10/9/2018 እንደተወሰነ በማስመሰል ፓርቲው ያቀረበውን የይግባኝ ቅሬታ ከመነሻው ባለመቀበል እንደተዘጋ አስመስለው ያለ ተፈጥሮ ሕግ 3 ቀን ወደኋላ ሂደው የሰጡት ፍትህ የጎደለው ውሳኔ የዳኝነት ሂደቱን ጭምር ተአማኒነት ያሳጣ ግልጽ የፖለቲካ ውሳኔ ነበር። አራተኛ፣ የሲቪል እና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 25 መሰረት እያንዳንዱ ዜጋ ያለምንም ልዩነት የመምረጥ እና የመመረጥ መብት አለውና ቦርዱ ራሱ በፈጠረው ሲስተም የተመዘገበውን ዝርዝር አጽድቆ አረጋግጦና ፈርሞ ለሕዝብ ይፋ ያደረገውን እጩ ተወዳዳሪ ህገ መንግስታዊ ልዩ መብቱን ነጥቆ በቴክኒካዊና አስተዳደራዊ ምክንያት ከምርጫው ውጭ ማድረጉና ቦርዱ ያለ አግባብ እየወሰደ ያለው እርምጃ የዜጎችን ፖለቲካዊ ተሳትፎ የሚገድብ ተግባር ነው። አምስተኛ፣ የአፍሪካ የዲሞክራሲ ምርጫና አስተዳደር ቻርተር እንደደነገገው መንግስታትና የምርጫ አስፈጻሚ አካላት ሁሉንም ያሳተፈና ግልጽነት ያለውን የምርጫ ሂደት እንዲያመቻቹ ያስገድዳል። ስለሆነም ቦርዱ በፓርቲው ውስጥ የተፈጠሩ የሀሳብ ልዩነቶችን ተመርኩዞ የፓርቲውን ደጋፊዎች አባላትንና ከበስተጀርባ ያለውን መራጩን ህዝብ አማራጭ ወደ ማሳጣት ሊያመራ አይገባም። ስድስተኛ፣
የተባበሩ መንግስታት የሰብአዊ መብቶች ድንጋጌ አንቀጽ 21 የመንግስት ስልጣን ምንጭ የህዝብ ፍላጎት ሊሆን የሚገባው በየጊዜው በሚደረግ ነፃና ፍትሃዊ ምርጫ እንደሆነ ይደነግጋል። ዲሞክራሲያዊና አስቻይ የሀሳብ ፉክክር ምህዳሮችን በመዝጋት ሰላማዊ የፖለቲካ እንቅስቃሴ የሚያደርጉ የፖለቲካ ፓርቲዎች በኢትዮጵያ የዲሞክራሲ ግንባታ ውስጥ ቦታ እንዳይኖራቸው ማድረግና የተፎካካሪ ፓርቲዎችን እጩዎች ከውድድር መሰረዝ መራጩ ህዝብ የፈለገውን አማራጭ እንዳያገኝ ያደርገዋል። ምርጫ ቦርድ ከፍርድ ቤት ውሳኔና ከህትመት ጋር በተያያዘ በተፈጠረው የጊዜ እጥረት ምክንያት እጩዎቻችንን መሰረዙን ቢገልጽም በሚሊዮን የሚቆጠር ህዝባችን የፓርቲያችን ደጋፊዎችና አባላት በምርጫው የመሳተፍ የመምረጥ ወይም ድምፅ የመስጠት ህገ መንግስታዊ መብታቸውን የማክበር አስፈላጊነቱን ፈጽሞ ከቁብ አልቆጠረው። በፓርቲዎች የውስጥ ጉዳዮች ላይ ጣልቃ በመግባትና ስልጣኑን ያለ አግባብ በመጠቀም ከምርጫ ጋር ምንም ግንኙነት የሌላቸውን አስተዳደራዊ ጉዳዮችን ምክንያት በማድረግ የዜጎች መሰረታዊ የሰብአዊና ዲሞክራሲ መብቶች ሊነጠቁ አይገባምና የምርጫ ሂደቱ ቆሞ ቦርዱ በአዋጅ 1162/2011 በአንቀጽ 14 እና 15 በተሰጠው አገራዊ ኃላፊነት መሰረት ስልጣን ከእጩ ምዝገባው ጀምሮ የተፈጸሙትን የህግ ጥሰቶች አርሞ ሐቀኛና ተአማኒ ምርጫ እንዲያከናውን በአጽንኦት እንጠይቃለን። እደግማለሁ፣ የምርጫ ሂደቱ ቆሞ ቦርዱ በአዋጅ 1162/2011 በአንቀጽ 14 እና 153 መሰረት የምርጫው ሂደት ቆሞ ህግ ጥሰቶች ታርመው ሐቀኛና ተአማኒ ምርጫ እንዲከናወን በአጽንኦት እንጠይቃለን። ኢሶዴፓ ለሰላማዊ ትግል ካለው ጽኑ አቋምና ቁርጠኛነቱ የተነሳ እስራትን፣ መፈናቀልን፣ የሀብት ውድመትንና መገለልን፣ ስደትን እና የህይወት መስዋዕትነትን ጭምር በመክፈል በነፍሱ የተወራረደ ፓርቲ እንደመሆኑ ሁለንተናውን እየከፈለ ለመጣበት የሰላም መንገድ ክብርና አጽንኦት አለን። በመሆኑም መላው እጩዎቻችን፣ አባላትና ደጋፊዎቻችን፣ የተከበረው ህዝባችን የስልጣን ውክልና በምርጫ ካርድ የምናገኝበትን ብቸኛውንና ሰላማዊውን የፖለቲካ ትግል የምናራምድ መሆናችንን እያስታወስ ጥያቄያችን ፍትህ እስኪያገኝ ድረስ በያላችሁበት በትዕግስት እንድትጠብቁ የተለመደውን ትብብራችሁን እንጠይቃለን። ብሔራዊ ምርጫ ቦርድ፣ የህዝብ ተወካዮች ምክር ቤት፣ የአስፈጻሚ ዋና ቢሮና የሚመለከታቸው የፍትህ አካላት ሰባተኛው ሀገራዊ ምርጫ ለሀገራዊ ሰላምና ደህንነት እንዲሁም በህዝብ ይሁንታ ለሚመረጠው መንግስት ያለውን የቅቡልነት ፋይዳ እውቅና በመስጠት እንዲሁም የፓርቲያችንን የኢሶዴፓን ሰፊ ማህበራዊ መሰረት ከግምት ውስጥ በማስገባት የህግ ጥሰት ያላቸውን ውሳኔዎች በአስተውሎት የመፈተሹን አስፈላጊነት እያሰመርን ምርጫ ቦርዱና የተለያዩ የመንግስት አካላት እያስተጋቡ ያሉት የሀብት ብክነትና ቴክኒካል ኪሳራ ስጋት ላይ ብቻ ያተኮረ አካሄድ የህዝቡን ሰብአዊና ዲሞክራሲያዊ መብት የዘነጋ በመሆኑ ፈጽሞ የተሳሳተ እሳቤ ስለሆነ በጊዜ መታረም አለበት ብለን እናምናለን። በመሆኑም ነፃ ተአማኒና ዲሞክራሲያዊ ምርጫን አለማረጋገጥ ሊያስከትል የሚችለውን አገራዊ ጉዳትና አለመረጋጋት ከግንዛቤ ባስገባ መልኩ ሁሉን ያካተተ እንደ ስሙ አማራጭ ያለው ተአማኒ ሀገራዊ ምርጫ እንዲመቻች ጥሪያችንን እናቀርባለን። ሐቀኛ ተፎካካሪ ወይም ተቃዋሚ የፖለቲካ ፓርቲዎች ሁሉ የኢትዮጵያ ህዝብ በሰላማዊ እና በፍትሃዊ መንገድ አማራጭ ሀሳብ አግኝቶ በፈቃዱና በሙሉ ነፃነት የመመረጥና የመምረጥ የምርጫ ዲሞክራሲን ያለ መብት ጥሰት በህገ መንግስቱ በተከበረለት አግባብ መተግበር እንዲቻለው ለእውነተኛ የምርጫ ፉክክር ከህዝባችንና ከፓርቲያችን ጎን እንድትቆሙ በአጽንኦት እንጠይቃለን። የፓርቲያችን የኢሶዴፓ ሶሻል ዲሞክራቲክ ፓርቲ አባላትና ደጋፊዎች በሙሉ ይህ ፈታኝ ወቅት የዲሞክራሲ ጉዟችን አካል መሆኑን ተረድታችሁ በሰላምና በህጋዊ መንገድ ከፓርቲያችሁ ጎን እንድትቆሙ እያሳሰብን
የመመረጥ መብት ተነጥቀን ከሰባተኛው ሀገራዊ ምርጫ በኢፍትሐዊነት የተወገድንበትን መንገድ በመቃወም በሰላማዊና በህጋዊ መንገድ ድምጻችንን ማሰማት እንቀጥላለን። በመጨረሻም ባጋጠመን ውጣ ውረድ እንግልትና እልህ አስጨራሽ የምርጫ ፉክክርና ጉዞ ሁሉ ከጎናችን ቆማችሁ ያበረታታችሁን፣ እስከዚህ ቀን ድረስ በተስፋ የጠበቃችሁን፣ አይዟችሁ በሚል የተስፋ ቃል ላበረታችሁን በሀገር ውስጥና ከሀገር ውጭ ላላችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉ ከፍ ያለ ልባዊ ምስጋናችንን እናቀርባለን። ኢሶዴፓ ለሀገራዊ አንድነትና ለዲሞክራሲያዊ ስርዓት ግንባታ ይታገላል። ግንቦት 17 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ምርጫ ቦርድ እኛ አሁን ወረቀቱ ደርሶ አላየንም። ምርጫ ቦርድ ከህትመቱ አስወጥቻለሁ ብሏል። ያ ማለት ህትመቱ ውስጥ ካላካተተን ለምርጫው አንቀርብም። ይሄ ነው አክሰሱ በቦርዶች ስለሆነ። የዳኝነቱን ገለልተኛነት ያልንበት ምክንያት ዳኝነቱ በፕሮሰሱ ብዙ ያየናቸው ነገሮች አሉ ገለልተኝነቱን ጥያቄ ውስጥ የሚያስገቡ። ግን በከፍተኛ ፍርድ ቤት ከተከራከርን በኋላ ወደ ጠቅላይ ፍርድ ቤት ሲሄድ ወደ ሰበር ሲሄድ የምርጫ ቦርድ ችሎት አልነበረም። የምርጫ ቦርድ ችሎት ከኛ ጉዞ ጋር እየተገጣጠመ እየተፈጠረ እየተዋቀረ ይሄዳል። ግን ከዛ ላይ መጨረሻ ሰበር ላይ ስንደርስ የህግ ጥሰት እንዳለው ከስር ከፍተኛ ፍርድ ቤት የሰጠው ውሳኔ ያለ ስልጣኑ ስለሆነ ውድቅ አድርጎ አጣሪ ቡድኑ ይሄ ያለ ስልጣኑ ይባል አጣሪ ችሎቱ ብሎ ያ የህግ ክፍተት እንዲታይ ነው ወደ ሰበር የቀረበው። እና ሰበር ደግሞ የማይቀበል ከሆነ መጀመሪያ ስታቀርብ አቤቱታህን አይቀበልም አይደል? አያስቀርብም ብሎ ዘግቶ ይመልሳል። ወደ 5 ዳኞች ከሄደ በኋላ 3 ቀን አከራክረው በሶስተኛው ቀን አመኔታ የሚያሳጣው ፖለቲካል ውሳኔ መሆኑን የሚያሳየ ምንድነው? በሶስተኛው ቀን ይሄንን አልተቀበልንም አያስቀርብም ብለናል ካለ በኋላ ተፈጥሮ ወደኋላ መመለስ አይቻልም አይደል? እነሱ ግን በወረቀቱ ላይ ሄደው ቁጥሩን መጀመሪያ ማመልከቻውን ያመጣንበትን ቀን ጠቅሰው አልተቀበልንም የሚል ጻፍ። ይሄ አመኔታን ያሳጣል። ሁለተኛ ደግሞ የፍትህ ሜዳ ላይ ስትሄድ አደባባዩ እኮ ነፃና ፍትሃዊ መሆን አለበት። ሁለተኛ ደግሞ የፍትህ ጉዳዩ ጊዜ መቃረቡ፣ ብዙ ገንዘብ መባከኑ፣ ችግር መኖሩ እሱን ማየት የለበትም። እዚህ ጋር ፍትሁ የህግ ጥሰት አለ ወይ ከታች በመጣው ነገር ብሎ ከፍትህ አግባብ ማየት ሲገባው አላየም። የፍትሁ በፖለቲካሊ ሳይድ ግን ያንን አይቶ እኛንም አከራክሮ አነጋግሮን ወስኗል። ይሄ አመኔታውን አሳጥቷልና በመጠርጠር ሳይሆን በተግባር አይተነው ነው ማስቀመጥ የቻልነው። ሶስተኛው ጥያቄ የኤሌክትሮኒክሱ ነበረ። ይሄ እኮ ከዓለም እኛ የተገለልን ደሴት አይደለም፣ ከዓለም ጋር እንሄዳለን። ትክክል ነው፣ ያስፈልጋል። ነገር ግን አዋጁ ይሄንን ስራ ለማን ነው የሰጠው? እጩን የመመዝገብ ኤሌክትሮኒክሱን ኢምፕሊመንት የማድረግ ስራ ለቦርዱ ነው የሰጠው። በጀት የሚያስፈልገው ነው፣ ባለሙያ የሚያስፈልገው ነው። አዋጁ በየክልሉ በመምረጫ ክልል አድርግ ብሎ የወሰነው ነው፣ አልተሻረም። ያንን ስራ ለአንድ አድሚን ሲሰጥና ከመሃል መዝግቡ ብሎ ሲል ያ ሲስተም ገጠር እንደማይሰራ ስለሚያውቅ ነው። አይ ያንን ቴክኖሎጂውን አላገናዘበም። እንደገና የራሱን በአዋጅ የተሰጠውን ኃላፊነት አልተወጣም። ትክክል አይደለም አካሄዱ። በዚህም ደግሞ ከ50% በላይ ምጮቻቸውን ሳያስመዘግቡ የቀሩ ፓርቲዎች አሉ። ከዛ በታችም እኛ ለምሳሌ 43 ነበር ወደ ምርጫው ብንገባም 43% አላስመዘገብንም ነበር። በዛ መልኩ ይላል። ይሄ ሲስተሙን ቴክኖሎጂውን መቃወም ሳይሆን ኃላፊነቱን ያልተወጣውን ቦርዱን በአዋጁ መሰረት ተመልሶ ስራውን ያካሂድ የሚል ጥያቄ አለ። መመለስ አለበት። ይሄ ያለ አግባብ የተሰራ ስለሆነ በአዋጅም ጥሰት መታየት አለበት ነው። ቀጣይ አማራጫችን እኮ መግለጫችንም ላይ ያስቀምጠናል። ምርጫ ቦርዱ የሄደበት መንገድ ትክክል አለመሆኑን አስምረን አሁን እየሄደ ያለውን የምርጫ ፕሮሰስ አቁሞ በአገር አቀፍ ደረጃ አቁሞ ወደ ትክክለኛው መስመር ማምጣት አለበት። ምርጫ ማለት እኮ አሁን ጊዜው ደርሷል ሄደን ጨረስን ታተመ ማለት አይደለም። ውጤቱ ለሀገሪቱ ግብአት ካልሆነ፣ ውጤቱ ለሀገሪቱ ሰላም ካልፈጠረ፣ ውጤቱ ህዝቧን ካላካተተ ካገለለ ምርጫ ነውና ምርጫ ቦርድ ፋሲሊቴት የሚያደርገው አማራጭ
እጩ ካላቀረቡ በአብዛኛው ቦታ አንዳንድ ሰው አቅርቦ ምርጫ ቢያንስ 2 እና ከዛ በላይ ያንን አድርጎ ለህዝብ ያለውን ንቀት ደግሞ ብልጽግናም በግልጽ ባሳየበት ኢትዮጵያን ከዳር እስከ ዳር እያስተዳደረ ህዝቡ በስም እንኳን ማያውቃቸውን ፓርቲዎች በየቦታው እየመደበ እነሱ እንዲመረጡ ብልጽግና አይወዳደር ለህዝቡ ክብር ዲሞክራሲ ደግሞ ምርጫን መለማመድም ስለሆነ ሁለተኛ ሆኖ ብልጽግና ቀርቦ ማያስተዳድረን ቦታ የለም ሀገሪቱ ላይ ሁለተኛ ሆኖ እንደ ህዝቡ ለመንፈሱ ለህሊናው ለሰውነቱ 2 ሰው ቀርቦ ነበር አንድ ምርጫ ወጥቻለሁ የሚለውን ነገር ቢያመቻች ጥሩ ነበር። ይሄንን ክብር አልሰጠም ለህዝብ ይሄንን እድል አልሰጠም። ምርጫ ነው ግን አማራጭ አላቀረበም። ስለዚህ ይሄ መስተካከል አለበት መቆም አለበት። አሁን ይሄ የምንልበት ምክንያት ቢሊየንስ ሊሆን ይችላል በቢሊየን የሚቆጠር ገንዘብ አውጥቶ ሊሆን ይችላል በሚሊየን የሚቆጠር ገንዘብ አውጥቶ ሊሆን ይችላል። ግን ውጤቱ ሊገመገም ይገባል። ከምንም በላይ የሆነውን አገርና የዜጎችን ህይወት ማሰብ ያስፈልጋል። የዜጎችን ምርጫ ዲሞክራሲያዊና ሰብአዊ መብት ማሰብ ያስፈልጋል። ምርጫ በአጠቃላይ እኮ የእያንዳንዱን ቤት የእያንዳንዱን ገበታ የእያንዳንዱን እንጀራ የእያንዳንዱን ህይወት የሚዳስስ ነው። ምርጫ ትግራይን ከኢትዮጵያ የሚያቀላቅል ነው። ምርጫ ኦሮሚያን አማራን የሚያቀላቅል ምርጫ ታጣቂውን መሳሪያውን ቁጭ አድርጎ የሚያስመልስ ወደ ሀገሩ የሚያመጣ ነው። ወደ ህዝቡ የሚቀላቅል የሰራዊታችንን ሞት የሚያስቆም ታማኒ ሲሆን አካታች ሲሆን ስለዚህ የባክነው ገንዘብ ከዚህ ደህንነት አይበልጥም። ስለዚህ አሁን በደረሰበት ቆሞ ወደ ትክክለኛው ሀቀኛ ምርጫ መምጣት አለበት የኢትዮጵያ ምርጫ ሂደት። ይሄ ደግሞ በሰነድ ምርጫ ቦርድ ባወጣው ዶክመንት የተደገፈ እንጂ በቃል የማወራው ነገር አይደለም። ይሄን ካልኩ ወንድሜ ከኢትዮጵያ ፕሬስ የመጣው ዮናስ ያነሳው ጥያቄ በፓርቲያችን ውስጥ የውስጥ ክፍፍል አልነበረም። በፓርቲያችን ውስጥ ቦርዱ ያደራጀው አንጃ ነበር። ችግር አለብኝ እንዲህ ተቸግሬያለሁ ብሎ ለኛ ያላመለከተ ለፓርቲው በፓርቲው መተዳደሪያ ደንብ ያልተገዛ ነገር ግን ማመልከቻ ጽፎ ወደ ቦርዱ የሚያቀርብ ፎርጅድ ማህተም አሳትሞ ቲተር አሳትሞ ራሱን ሾሞ ስልጣን ሰጥቶ ቦርዱ ጋር አዋጅ አለ፣ የመተዳደሪያ ደንብ ቦርዱ ያጸደቀው የፓርቲው አለ። የቦርዱ ደግሞ ፈራሚ አካላት ህጋዊ ተወካዮች ይታወቃሉ አሉ። ይሄንን በጣሰ መልኩ የሚመጣውን ሰነድ ወስዶ በማስተናገድ ከነሱ በወሰደው ሰነድ ለኛ ቦርዱ ይጽፋል፣ እኛ ምላሽ እንሰጣለን፣ ከዛ ይመላለሳል። አሁን የፍርድ ቤትም ሲሄድ እንደዚህ ነው። ከዛ በኋላስ ቦርዱ ያለ አግባብ የነሱን ፊርማ ተቀብሏል፣ ቲተር ተቀብሏል፣ ራስን በራስ መሾም ተቀብሏል። ይሄ ሁሉ ወንጀል ስለሆነ ደረቅ ወንጀል ስለሆነ ወደ ፖሊስ ሄደ። ፖሊስ ተቀበለ። ያንን ተቀብሎ ለማጣራት ለቦርዱ ደብዳቤ ጻፈ። የዛሬ 11 ወር ሐምሌ 10 ቀን እነዚህ ሰዎች በዚህ ቲተር ተጠቅመዋል ወይ በዚህ ማተም ተጠቅመዋል ወይ ይሄ እውነት ነው ወይ ማስረጃ ስጡን ብሎ ሲልክ ቦርዱ ራሱ ስላደራጃቸው ይሄው 11 ወር ማስረጃውን ከለከላቸው። እኛ ደግሞ እንደ ፓርቲ ጥቅምት ላይ ቢሮአችንንም እነዚህ ሰዎች ሰብረዋልና ወንጀል ነው። እንደገና ደግሞ ይሄም እስከ ማህተምና ቲተር ድረስ ሄደው ለባንክ ጽፈዋል፣ ለቦርዱ ጽፈዋል፣ ለሚዲያ ጽፈዋልና ወንጀሉ ይጣራ ብለን አመልክተን ልደታ ፖሊስ መምሪያ ለጻፈው ለጠየቀው ጥያቄ ማስረጃ አልሰጣችሁምና እንደ ፓርቲ ተበድለናል፣ ማስረጃው ይሰጥልን ብለን ማስረጃ ለፖሊስ እንዲሰጥ ፓርቲው ደብዳቤ ጻፈ ጥቅምት ውስጥ ለቦርዱ። ይሄው እስከዛሬ ቦርዱ ከለከለ። ለምን? ያንን ማስረጃ ከሰጠ እነዚህ ሰዎች ሊጠየቁ ነው የሚል እሳቤ ስላለው እነሱን ባካፕ ማድረግ ስላለበት ይሄ ሰነድ በቦርዱ እጅ አለ፣ በእኛም እጅ አለ፣ በፖሊስ መምሪያው ማለት ይሄ ነው እውነቱ። ስለዚህ በማንኛውም ጊዜ እነዚህ የኛ አባላት ሲጀመር የአመራር አባላት መጀመሪያ በአባልነታቸው የአባልነት ደንብ ማክበር አለባቸው። ከዛ ባለፈ ግን የፓርቲው የበላይ አካል ጠቅላላ ጉባኤ ነው። በጠቅላላ ጉባኤ ምርጫ 3 ዓመት ውስጥ ሙሉ ውክልና ያለው ከፖሊሲ ጉዳይ ውጭ የሆነውን በሙሉ ጠቅላላ ጉባኤውን ወክሎ የሚያስፈጽመው ማዕከላዊ ኮሚቴ ነው። ይሄ ማዕከላዊ ኮሚቴ ነው የዲሲፕሊን እርምጃን በእነዚህ ላይ የወሰደውና አግባብነት አለው። በዚህ ሁሉ ግን ጣልቃ ገብቶ ነው ምርጫ ቦርድ ውሳኔውን ይሽራል፣ ለፍርድ ቤት ለፖሊስ የሚያስፈልገውን ሰነድ ይከለክላል፣ ይደብቃል። እነዚህ ሜሶች ስላሉ
ይሄ ወደ ሚዲያ በግልጽ ስላልወጣ የተሸፋፈነ ነገር ስለሆነ ነው። ይሄ ነው የትኛውን ምርጫ ነው አቁሙ ብላችሁ የምትለው። አንድ ሳምንት የቀረው የኢትዮጵያ 7ኛው ብሔራዊ ምርጫ መቆም አለበት። አንድ ቀን ቢቀረው፣ አንድ ሰዓት ቢቀረው መቆም አለበት። ሀገርን ከመጥቀም አኳያ፣ ህዝብን ከመጥቀም አኳያ፣ ሀገርን ከማሻገር አኳያ አዙሪትን ያለንበትን የጦርነትን፣ የግድያን፣ የመከፋፈልን ሩብ 1/3 ደግሞ 1/5 ህዝብ ይዘን በካድሬ ወደ ምርጫ ከምንገባ ህዝባችንን አቅፈን ነጭ እንደለበሱ ነጭ ሆኖ ውስጣችን አጽድተን ውስጣችን ሰላምን ፈጥረን አስታርቀን ህዝባችንን ይዘን ወደ ምርጫ እንግባ ነው የምንለው። ለህዝባችን ስንል አንድ ሰዓት ሲቆም የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ሂደቱን እንዲያቆም እንጠይቃለን። ለጠቅላይ ሚኒስትር ቢሮ ጽፈናል። ይሄ አገራዊ ጉዳይ ነው ብለን አይመለከተኝም የሚል በስልክ ምላሽ ተሰጥቶናል። ለፓርላማ ቀጥታ ተጠሪነቱ የቦርዱ ለፓርላማ ስለሆነ ጽፈናል። መልስ መስጠት አልፈቀደም። ይሄ ነገር የሰብአዊ መብት የነካ ነው፣ ዲሞክራሲውንም ይነካል፣ ይታይልን ብለን ለሰብአዊ መብቶች ኮሚሽን ጽፈናል። የፍርድ ቤት ጉዳይም ስላለበት ማየት አንችልም ብሎ መልሷል። ግን ይሄ ሀገርን ይነካል። ስለዚህ እነዚህም ሰከን ብለው ተመልሰው ማየት አለባቸው። ሀገራችንን መታደግ አለባቸው። ምርጫውን ታማኒና አስቻይ ሁኔታ ያለው ቅቡልነት ያለውን መንግስት የሚያመጣ መሆን አለበት። ያ ነው ሰላማችንን የሚያመጣው እንጂ ተሯሩጠን የሿሿ ምርጫ ቢኖረን ምንም ሰላም አይፈጥርም። ይሄ አማራጩም ደግሞ ነፃ ሆኖ ለህዝብ መሰጠት አለበት እላለሁ። በዚህ ነው እንደ ሶዴፓ ያቀረብነው መግለጫችንም ይሄንን በትክክል ያስቀምጣል። ይሄን ያልኩት እነዚህ ሰዎች ከነዚህ ሰዎች 4ቱ የስራ አስፈጻሚ አባላት የነበሩ ናቸው። መተዳደሪያ ደንባችን ቅሬታዎች፣ ችግሮች ሲኖሩ በስራ አስፈጻሚ ነው መጀመሪያ የሚታዩት። የፓርቲው የውስጥ ዲሞክራሲ አለው፣ አካሄዱ አለ። ግን ምንም ማመልከቻ ምንም አይነት ቅሬታ ለፓርቲው ባልቀረበበት ለምርጫ ቦርዱ ሲቀርብ ምርጫ ቦርዱ ከዚህ በፊትም እንደዚህ አይነት ነገር አጋጥሞት ያውቃል። ከኛ ፓርቲዎች እኮ አመራር አባላት ከዚህ በፊትም ያመለከቱ ነበሩ ለምርጫ ቦርድ። በመተዳደሪያ ደንቡ መሰረት ወደ ፓርቲው መልሷቸው ነበር። እነዚህን ግን መመለስ አልፈለገም። በተደጋጋሚ ብንጠይቅም መመለስ አልፈለገም። እነዚህ ሰዎችም ወደኛ ተመልሰው ማመልከት አልፈለጉም። ስለዚህ ከመተዳደሪያው ደንብ አግባብ ውጭ እየሄዱ ነበር። ግንኙነቱ ከምርጫ ቦርድ ጋር ብቻ ነበር። የምርጫ ቦርድ ደብዳቤ ይደርሰናል እንጂ የነሱ ደብዳቤ ደርሶን አያውቅም። የምርጫ ቦርዱን እንቀበላለን፣ ምርጫ ቦርዱን መልስልን፣ ወደኛ ይምጡ፣ ወደኛ እንዲመጡ ይመራልን። እኛ ጋር አላመለከቱ። አትሊስት እስቲ የኛ መዝገብ የኛ ጽሕፈት ቤት የተቀበለበትን ፓራፍ ያደረገበትን ወረቀት ጠይቋቸው ብለን እኮ በደብዳቤ እንጠይቃለን። ይሄንን አያደርግም ምርጫ ቦርድ። ሲጀመር መሰረቱ ላይ አንጃውን ቦርዱ ፈጥሯል ማለት ይባላል። የተፈጠረውን ወደዛ የሄደበትን ምክንያት እኔ ምንም ባይገባኝም ወደዛ ከሄደ በኋላ ሰስቴን እንዲያደርግ አግዟል። በወንጀላቸው እንዳይጠየቅ አድርጓል። እነሱ ህገወጥ መንገድ ሄደው እጩ እንዲያቀርቡ አድርጓል። ያቀረቡትን እጩ ዝርዝር ተቀብሏል። ከዛ በኋላ እኛን ደግሞ እስቲ እዩት፣ አስተያየት ስጡበት፣ እነዚህን እጩዎች ተቀብያለሁ ብሎ በሸኝ ደብዳቤ ለኛል። ላሰማችሁ ይችላል፣ ግን በዛ ልክ አልሄድም። እገሌን አስወጥታችሁ እገሌን አስገቡ፣ ይሄን ታረጋችሁ እጩን ምርጫውን ትወዳደራላችሁ ብሏል ቦርዱ። ላይክ መጨረሻ ላይ ብዙ ነገሮች አሉ ታንጀብል ሆኑ የተመዘገቡ። እግዚአብሔር ቢመጣ እንኳን አትገቡም በሚመስል መልኩ ከምርጫ ቦርዱ ጋርና ከነዚህ ሰዎች ጋር ለሽምግልና ልንገባ የነበረ ጊዜ እስቲ ደውሉ፣ ተደዋወሉና ጸልያችሁ ነው ለነገ ስብሰባ ላይ እንደሚበትን ተዘጋጅቶ ስለነበር
ላይክ እንደው ፈጣሪ ይዛችሁ ብትመጡ አታልፉም አይነት ነው። እነዚህ ነገሮች ማወራቸው በወረቀት ያሉ በድምጽ ያሉ ናቸው። ይሄ ቀጥታ ጠልቃ ገብነት ነው። ደግሞ እጩ ከሰጡን በኋላ ቦታም ቀይራችሁ በዚህ አስገቡ ብሎ ቦርዱ እስከሚጠይቅ ይሄ በፍጹም ለኔ በቃላት ማልገልጸው ጠልቃ ገብነት። የማዕከላዊ ኮሚቴ ውሳኔም የመሻር የማጽደቅ መብት ቦርዱ የለው። በተደጋጋሚ ነው ይሄን ያደረገው። ግን ያን ሁሉ አለፈ። ከ63 የኢትዮጵያ ፖለቲካ ፓርቲዎች ውስጥ የአንድ የሶዴፓ ፓርቲ መሪ አንድ እኔ ብቻ ነኝ ሴት መሪ። ሴት እንፈልጋለን የሚል ፕሮፓጋንዳ አለ። በጀቱ ለፋንድ ራይዚንግ የሚያቀርብ ምርጫ ቦርድ ተንበርክኬ እስካናግረው ድረስ ቆሜ ከምርጫ ቦርድ ባለስልጣናት ጋር እኮ እኩል የማውራት ስሜት እንዳይሰማኝ ድረስ መንፈስ የመስበር ስራ በግሌ ሰርተውብኛል። መንፈስ የመስበር ስራ ግን እኔ 50% የኢትዮጵያን ሴቶች እወክላለሁ ብዬ አስባለሁ። 50% የኢትዮጵያ ሴቶች ፖለቲካሊ ሊወከሉ ይገባል ብዬ ማምን ሰው ነኝ። ይሄ ደግሞ ሂደት በግድ የምናደርገው ነው እንጂ ለምን እናገኘው አይደለም። አይዞት ያሉትን ሁሉ እንኳን ተቀብዬ መጨረሻ ላይ ፐርሰናሊ እኔን ጥላቻ ከሆነ እኔ ከምርጫው ልውጣና ኤቭሪባዲ በቃ ህገ መንግስታዊ መብቱ ሌላው ይከበር የሚል ጽፌ ለወይዘሮ ሜላት ሀሳብ ይሰጥቻል። ቱ ዛት ኤክስተንት ገባ ፐርሰናል አታክም የኔ የሴት መሪ ሆኜ እዚህ አካባቢ ነው ፊል አድርገው ከሆነ በሚል ማለት ነው። ይሄ ሁሉ በጽሁፍ ያለ ነገር ነው። ይሄ ነው እውነት። ለዚህ ነው ምርጫ ቦርድ አንጃው የተፈጠረውን አንጃ ባካፕ አድርጓል። ወንጀላቸው እንዳይታይ አድርጓል። ያቀረቡትን እጩ ፋይናሊ ባይዘው ፍርድ ቤት ሞት አድርጎባቸው ነበር። ግን እኛ እንደ ፓርቲ መስፈርቱ ይሄ ከሆነ እነሱንም አስገቡና ቀጥሉ ብለናል። ከኛ አባላት ውስጥ ስላመጣችሁ እነሱንም መዝግቡና ቀጥሉ የሚል ምላሽ ሁሉ ሰጠ። ቱ ዛት ኤክስተንት በቃ እስኪ በቃ ድረስ እንድንበረከክ ወይም እንድንፈርስ እንደ ፓርቲ የሄዱበትን እኮ ተቀብለናል። ያ ነው እውነቱ። አሁን ከሚዲያም ባለፈ እውነቱን ነው የምነግራችሁ፣ ህዝባችን ማወቅ ስላለበት